እንደ አውሮፓውያን አቆጣጠር ማርች 8 2014 ዓ.ም 239 ሰዎችን አሳፍሮ መነሻውን ከኳላላምፑር ማሌዥያ በማድረግ ወደ መድረሻው ቤጂንግ ቻይና በመሄድ ላይ ያለ አንድ ያልታሰበ ነገር ተከሰተ። ዓለም ዛሬ እንደገና ከ10 ዓመታት በፊት የነበረን ነገር በተመሳሳይ ዛሬ ላይ እንደገና እየጠየቀች ነው። ሰላም ጤና ይስጥልን የዩቲዩብ ቻናል ቤተሰቦች እንደምን ከርማችኋል? ጃና ስራን ነኝ። በዛሬው ቪዲዮ እስከ ዛሬ ድረስ ሚስጥሩ ስላልተፈተው በእጅጉ አነጋጋሪ ስለሆነው ስለ በረራ MH370 የማቀርብላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የምለቃቸው ቪዲዮዎች የሚመቿችሁ ከሆነ ሰብስክራይብ በማድረግ ቤተሰብ ይሁኑ። በአንድ ወቅት የአየር መንገድ ጉዞ በሰላምና በእምነት የተሞላ ነበር። ሰዎች በአየር መጓዝን ሲያስቡ፣ ከፍ ብሎ መብረርን ሲያስቡ ለፈጣሪ ቅርብ የሆኑ ያክል ይሰማቸው ነበር። ሰዎች በፕሌን መሄድም እንደ ህልም ያዩት ነበር። ነገር ግን ከ2014 ጀምሮ በማሌዥያ አየር መንገድ ላይ የተከሰቱ ሁለት ታላላቅ አደጋዎች ዓለምን ጉድ አሰኙ፣ አስደነገጡ፣ በእጅጉም ተገረሙ። እንደ ህልም የሚታዩ የአየር መንገድ ጉዞ ወደ አስፈሪነት አስተሳሰብ ተቀየረ። ሰዎች ደነገጡ። ዘ ኳይት ማርች ናይት፣ ዝም ያለው የመጋቢቱ ምሽት በማሌዥያ 2014 ዓ.ም መጋቢት 8 በማሌዥያ ጥቁር ጥላ ያረፈበት ዕለት ነበር። በማሌዥያ አየር መንገድ 2014 ዓ.ም መጋቢት 8 ቀን በረራ ቁጥር MH370 ቦይንግ 77 ኤርፕሌን የት ገባ? ወላጆች ለብዙ ጊዜ የተለዩትን ቤተሰባቸውን ለማየት፣ ወጣቶች ስራ ፍለጋ ህይወታቸውን ለመቀየር፣ አዲስ ሙሽሮች አጉላቸውን ለማክበር፣ ቤተሰቦች የታመመ ልጃቸውን ለመጠየቅ ትልቅ ተስፋ አድርገዋል። የሚያጋጥማቸውን ቢያውቁ ምን ነበር? እድል ከሰው ልጅ በተቃራኒ የቆመችበት ሰዓት ነበር። ቦይንግ 777 200 ER 239 ሰዎችን ማለትም 227 ሰው ተሳፋሪ 12 ደግሞ የክሬው ሰራተኞችን በመጫን መነሻውን ከኳላላምፑር ማሌዥያ በማድረግ ወደ ቤጂንግ ቻይና ጉዞ ያደርጋል። 12 ሰዓት ከ41 ቦይንግ 777 ከኳላላምፑር ተነሳ፣ ላይመለስ ሄደ። የራዳርም ሆነ የኮሙኒኬሽን ግንኙነት እስከ ትንሽ ደቂቃ እየሰራ ነበር። ደህና ደሩ ማሌዥያን 370 ከፓይሎትም ሆነ ከፕሌኑ የተሰማ የመጨረሻ ግንኙነት ነበር። ከዚህ በኋላ የማሌዥያ አየር መንገድ ከራዳር ይሰወራል። ትራንስፖንደርም ሆነ ACARS ባንድ ላይ ይጠፋል። እነዚህ ሁሉ የግንኙነት መሳሪያዎች ባንድ ሊቆሙ አይችሉም ነበር፣ ግን ቆሙ። ከዛ በኋላ ስለ MH370 ብዙ ፍለጋ ተደረገ። ምንም ነገር ሊገኝ አልቻለም። ቄሱም ዝም፣ መጽሐፉም ዝም ሆነ ነገሩ። ያ ሁሉ ተስፋ ከሰመ። ሊፈልጉ የወዱት ተፈላጊ ሆኑ፣ ተጠያቂዎች ጠያቂ ሆኑ። ዝም ዝም ብቻ። ለምን እስካሁን ጠፋ የሚሉትን አፍ ማዘጊያ እንዲሆን ተመራማሪዎች በደቡባዊ ህንድ ውቅያኖስ ነው የወደቀው በሚል ግምት ህንድ ውቅያኖስ በጣም ሰፊ ነው፣ ለመሸፈን ይከብዳል፣ አደገኛ ነው በማለት ፍለጋው በ2018 ተዘጋ።